ጤና ይስጥልኝ የተከበራችሁ ክርስቲያኖች ጴንጤ ዜናችን ተጀምሯል። ከዜናዎቹ ጋር በበደለኛ ባጣቴ ሙት በነበርኩ ሰዓት እግዚአብሔር በመረቱ ባለጠጋ ስለሆነ ከክርስቶስ ኢየሱስ ጋር ሕይወት የሰጠኝ የተወደድኩ ወንድማችሁ እንዳልካቸው ዘነበ ነኝ። አቤት ነጥቦች ተጠቅመናል። ከፊት ለፊታችን ቅዳሜ ማለዳ 3 ሰዓት ጀምሮ በኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን አንዲት ክስተት ታስተናግዳለች ቤተክርስቲያኒቱ ተብሏል። የክርስቶስ ኢየሱስ የቤዛነትና የማስታረቅ ስራ ላይ ሌሎች ነገሮችን መጨመርና የኢየሱስ የመስቀል ስራ ላይ ሌሎች አካላትን ማስካተት የክርስቶስ ኢየሱስን ደም ማክፋፋት እንደሆነ ተጠቆመ። ሐሴት አፕ የተሰኘ አዲስ መተግበሪያ ለክርስቲያኖች ይፋ ሆኗል። ወደ ዝርዝር ዘገባዎች እናልፋለን። እንዳልካቸው ዘነበ ነኝ። ጸጋና ሰላም ይብዛላችሁ። ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ላለፉት ረጅም ወራት ያስተማረቻቸውን ወደ 300 ገደማ የሚጠጉ አዲስ ክርስቲያን እህት ወንድሞችን ቅዳሜ ማለዳ 3 ሰዓት ላይ የህዋ ጥምቀት እንደምትሰጥ ቤተክርስቲያኖች አስታወቀች። ረጅም ጊዜያት የደህንነት ትምህርታቸውን በትጋት የተከታተሉ እነዚህ የተወደዱ እህት ወንድሞቻችን ከፊት ለፊታችን ቅዳሜ የህዋ ጥምቀቶች ያሉ ቤተክርስቲያኒቱን በቀጣይ ከህዋ ጥምቀት በኋላ መንፈሳዊ ማጽኛ ወይም ደግሞ የእምነት ማጽኛ ትምህርቶችን ተከታትላ እንደምትሰጥ አሳውቃለች። ይህ ጅማሬ የሆነው በርካቶችን ደግሞ ወደዚህ እውነት በክርስቶስ ኢየሱስ በማመን ብቻ መንፈስ ቅዱስ ለዚህ ቤተክርስቲያን በርካቶችን ምርኮ አድርጎ እየሰጠ ስላለን ቤተክርስቲያኒቱ እጅግ አርጋጌታ እግዚአብሔር አብ ልጁ ኢየሱስ ክርስቶስ ላይ ጨክኖ የሰራውን የማዳን ፕሮግራም ላይ ሌሎችን አካላት ተሳታፊ ማድረግ ጸረ ኢየሱስ እንቅስቃሴ እንደሆነ ተጠቆመ። ጌታችን ኢየሱስ ክርስቶስ በመስቀል ላይ እርቃኑን ሆኖ ተገርፎ ደሙን አፍስሶ የሰራው የቤዛነት ስራ ላይ ወደ ዓለም ወርዶ በደም ቤዛነት በራንሰምነት የገዛቸውን ነፍሳትን በሌሎች መተካት መጣር ጸረ ኢየሱስ እንቅስቃሴ ነው። ተጨማሪ የቪዲዮ ዘገባ አለ። አይ የኢየሱስን የክህነት ስራ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ስራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። አይምርህም እግዚአብሔር። ወንጌል ነው ይሄ። የኔ ፐርሰናል ቢዝነስ አይደለም። መለኮት ከሰማይ ፈርሞ የላከው ፕሮግራም ነው። አይቀልድም እግዚአብሔር። በልጁ ደም እግዚአብሔር አይጫወትም። አንድ ልጁን ገሏል። ለእከሌ ላበድር አልችልም። የኢየሱስ ብቻ ነው ይሄ ስራ። እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው። ሐሴት አፕ የተሰኘ አዲስ መተግበሪያ ለክርስቲያኖች ይፋ መደረጉን ተጠቆመ። በዚህ አፕሊኬሽን ከአፕ ስቶር እና ከፕሌይ ስቶር ላይ በስልኮቻችሁ ዳውንሎድ በማድረግ የተለያዩ መዝሙሮችን፣ ስብከቶችና መጽሐፍ ቅዱስ በኦዲዮ ማድመጥ እንደምትችሉ ተጠቁሟል። ይሄ አፕሊኬሽን ለበርካታ ክርስቲያኖች በስራ ቦታ በየእንቅስቃሴውን በሚያደርጉበት መዝሙርና ሌሎች ነገሮችን እያደመጡ በቀላሉ የተለያዩ ትምህርቶችን መከታተል እንደሚችሉ ተጠቁሟል። መረጃውን ከተወዳጁ ዘማሪ ከዳዊት ጌታቸው የፌስቡክ ገጽ ላይ ነው። ተወዳጁ የዕብራውያን ደብዳቤ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ላይ መሰጠቱ እንደሚቀጥል ተጠቆመ። ቤተክርስቲያኒቱ በፌስቡክ ገጽ ላይ ይፋ ባደረገችው መሰረት ላለፉት ረጅም ወራት የተሰጠ የሚገኘው የዕብራውያን ደብዳቤም ነገ ረቡዕ ከ10 ሰዓት ተኩል ጀምሮም ከኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ይሰጣል። ተወዳጁ ወንድማችን ነቢይ ጥላሁን በመንፈስ ቅዱስ ኃይል ይህንን ደብዳቤ እየሰጠ ነው የሚገኘው። ሶስተኛው ምዕራፍ ከቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ በማዳን ስራ ወደር የማይገኝለት ብቸኛ እንደሆነም እየተጠቆመ ነው የሚገኘው። መንፈስ ቅዱስ በዚህ እውነት ላይ ለበርካቶች ብርሃን የሆነውን ይህንን የዘላለም እውነት እየገለጠና እያበራ ስላለ ቤተክርስቲያኒቱ ጌታን እጅግ አድርጋ ታመሰግናለች። ጌታ ኢየሱስ ክርስቶስ ከነቢያት ከሐዋርያት ከሊቃውንት ሁሉም በማዳን ስራው ወደር የማይገኝለት ብቸኛና የላቀ የተሻለ ሆኖ ተገኝቷል። ዜናችን ከማጠናቀቃችን በፊት አርዕስተ ነጥቦችን በመጀመሪያ እናስታውሳችሁ። በፊት ለፊታችን ቅዳሜ ማለዳ 3 ሰዓት ላይ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን አዲስ ክስተት ታስተናግዳለች። የክርስቶስ ኢየሱስ ቤዛነት የማስታረቅና የማዳን ስራ ላይ ሌሎች ነገሮችን መጨመር ጸረ ኢየሱስ እንቅስቃሴ መሆኑ ተጠቆመ። ሐሴት የተሰኘ አዲስ መተግበሪያ በአፕ እና ፕሌይ ስቶር ላይ ተጭኖ በርካቶች እየተጠቀሙበት እንደሆነም ተጠቁሟል። ከዜናዎቹ ጋር እንዳልካቸው ዘነበ ነበርኩኝ። ይህን ዜና ወደ እናንተ የሚደርሳችሁ ሁላችሁም ቪዲዮውን ለሁሉ እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ከጌታ ጸጋና ሰላም ይብዛላችሁ። ጤና ይስጥልኝ።